ለፀጉራችን እድገት እንዲሁም ደግሞ ፎረፎር ላለባችሁ በተለይ ደግሞ ፀጉራችሁ የጫፍ ጫፉ ግንባራችሁ ላይ አላድግ ላላችሁ በጣም ቆንጆ የሮዝመሪ የቅርንፉድ እንዲሁም ደግሞ የጅንጅብል ውሃ አሰራር ያመጣውላችሁ። የእውነት ነው የምላችሁ እኔ በሳምንት ውስጥ ነው ለውጥ ያየሁት። አላመንኩም እስካሁን ድረስ ማለት ነው እውነት ለመናገርና በጣም ቆንጆ ነው። ተጠቀሙት ሳታቋርጡ ማለት ነው። በተለይ ፀጉራችሁ በጣም ስስ ለሆነ ለሚያድግ ለሚበጣጠስ ፀጉራችን ወዙን ይዞ እንዲያድግ የሚያደርግልን የቅርንፉድና የሮዝመሪ ውሃ አሰራር ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ በጣም የምትወዱትን የሮዝመሪ የቅርንፉድ ውሃ ነው ያመጣሁላችሁ። ለፀጉራችን በጣም አስፈላጊ ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያው እንደምታውቁት ቅርንፉድ ለፀጉራችን በጣም ብዙ ጥቅም ከሚሰጡት አንዱ ነው ማለት ነው። ቅርንፉድ አንቲ ኦክሲዳንት ነው እና ለፀጉራችንም ለሰውነታችንም ይሁን በጣም አስፈላጊ ነው። ሮዝመሪም ለፀጉራችን በቅባትም ቀላቅለንም ሊሆን ይችላል። እንዲሁም ደግሞ እንደዚሁ ውሃውን ብቻ ቅባት ላይ ሮዝመሪን ከተጠቀማችሁ እመኑኝ በጣም ጥሩ ለውጥ ነው የምታዩት። እዚህ ጋር እንደምትመለከቱኝ ቅርንፉድ ጨምሬ ያለው እንዲሁም ደግሞ ሮዝመሪ ትንሽ ለሳምንት ያህል ነው እኔ የማዘጋጀው። እናንተ የሚበቃችሁን ያህል መጠቀም ትችላላችሁ። በደንብ ሁሉንም አቀላቅዬ አጥበዋለሁ። ጅንጅብል መጨረሻ ላይ ጨምርበታለሁኝ። አጥበዋለሁ። እነዚህን ያው ለፀጉራችን ስንጠቀም ልክ ምግብ እንደምንመገበውም ለፀጉራችን ንጽህና ያስፈልገዋል ማለት ነው። ስለዚህ እንደምታዩት አጥቤዋለሁ። ውሃ ጨመርኩኝ፣ ጥዴዋለሁ። አንዴ ከፈላ በኋላ እሳቴን ቅንስ አድርግና በደንብ እስከሚፈላ ድረስ እጠብቀዋለሁ ማለት ነው። እዚህ ጋር እንደምትመለከቱኝ የጅንጅብል ፍሬሽ ነው የተጠቀምኩት። እናንተ ደረቁም ካላችሁ ቤታችሁ ያለውን ብቻ ግን ቤት ውስጥ የሚገኘውን ነገር ጨምራችሁ መጠቀም ትችላላችሁ። እንደምትመለከቱኝ ውሃው ላይ አብሬ በደንብ እስከሚፈላ እሳቱን ቅንስ አድርግና በደንብ አድርጌ 2 ኩባያ የሚሆን ውሃ ነው የጨመርኩት። ቢያንስ ያ ሁለቱ አንድ እስከሚሆን ድረስ ጠብቀዋለሁኝ ማለት ነው። በዚህ መልኩ በደንብ ሆኖ ብስል እስከሚል ድረስ ይሄ ወረቃር ነው የተጠቀምኩት። ወረቃርም ለፀጉራችን በጣም ቆንጆ የሚያደርግ አንዱ ነው። በአማርኛ ምን እንደሚባል አላውቀውም በነገራችን ላይ። ይሄን ማለት ነው የምታውቁ ልጆች ኮሜንት ላይ አስቀምጡልኝ። እና በጣም ለፀጉራችን ለቆዳችን ጤንነቱን ለመጠበቅ በጣም ቆንጆ ነው የቅርንፉድ ውሃ ማለት ነው። እንዲሁም ደግሞ በቆዳችን ውስጥ በተለይ ቅባት ምናበዛ ሰዎች ካለን ቅባቱ አንዳንድ ጊዜ ቆዳችን ልጥፍ ይልና የሆነ ቆዳችን ድፍን ያደርገዋል አይደለ? ያንን የቅርንፉድ ውሃ ያንን ራሱ የማስለቀቅ ፀጉራችን ንጹህ እንዲሆን ያደርግልናል። ማታ እንደዚህ ካዘጋጀሁት በኋላ አሳድሬው ነው። ይሄ ጠዋት ነው። ያው በማጥለያ በደንብ አድርጌ አጠልና በካክ አድርገዋለሁ ወይ ደግሞ በመርጫ ለመንፋት እንዲመችል በመንፊያ ላይ ያንቆረቁረዋለሁ ማለት ነው። እና በተለይ እንደኔ ፀጉራችሁ በጣም ስስ የሆነ እኔ በጣም ፀጉሬ ስስ ነው ከምንም በላይ ማለት ነው። አሁን ግን በጣም ብዙ ለውጥ አይቼበታለሁ እና ፎረፎርን ያስወግድልናል። ቅርንፉድ ፎረፎርን ያስወግዳል። እንደገና ደግሞ የፀጉር መነቃቀልን፣ መበጣጠስን፣ መሰባበርን ይከላከልልናል እና በጣም ብዙ ጥቅም አለው ማለት ነው። ለህፃናትም ሊሆን ይችላል። ያው ከ6 ወር በላይ ቢሆን ጥሩ ነው። ከዛ በታች ባይሆኑ ጥሩ ነው ህፃናቶች ማለት ነው። እና ለወንዶችም ሊሆን ይችላል። በተለይ እንደኔ ምግብ የምትሰሩ ከዚህ ከግንባራችሁ በጣም እየሸሸ የሚሄድ ለዛ በጣም ፍቱን መድኃኒት ነው። እንደምታዩት እኔ ፀጉሬ ከግንባሬ በጣም ወደኋላ እየሸሸ እና ግን አሁን ላይ በጣም ብዙ ለውጥ አይቼበታለሁ። ፀጉሬ በጣም ብዛት አምጥቷል። ተጠቀሙ ትላችኋለሁና ፀጉራችን ራሱ መልኩን ይዞ እንዲቀጥል ያደርግልናል ማለት ወዙን ይጠብቃል። የሆነ አመዳም አይሆንም። ይሄን ውሃም ሁል ጊዜ ጧት ከእንቅልፋችሁ ተነስታችሁ ልክ ወደ ስራ ልትገቡ ስትሉ ጧት ሁል ጊዜ ተጠቀሙት። በጣም ብዙ ለውጥ አይቼበታለሁ። የእውነት ነው። በጣም የሚገርም ለውጥ ነው ያየሁበት እና በጣም አሪፍ ነው። የቅርንፉድ የጅንጅብል እንዲሁም ደግሞ የሮዝመሪ ውሃን ተጠቀሙ ትላችኋለሁ። እኔ ጠዋት እንደምታዩኝ በዩኒፎርም ነኝ፣ ወደ ስራ ልገባ ነው። ቪዲዮ እኔ አጠር አድርጌ ነው የምሰራው። ለምን
ሲረዝም እኔ አልወድም። ረዥም ቪዲዮ እኔ ራሴ ማየት ስለማልወድ አልሰራም ማለት ነው። አጠር አጠር አድርጌ ነው የምሰራው። እንደዚህ በደንብ አድርጌ ነው ማሳጅ የማረገው። በነገራችን ላይ እዚህ ጋር ፍትን ፍትን ሳረገው ዝም ብዬ እንትን እንዳይመስላችሁ እንደዚህ አድርጌ በደንብ አድርጌ ብጥር አድርጌው በቃ ክፍቱን እንትን እንደዚህ አስይዘውና ይውላል ማለት ነው። እና በተለይ እኔ ፎረፎር ያስቸግረኛል። ለዛ ራሱ በጣም ቆንጆ ነው፣ በጣም አሪፍ ነው። ፀጉራችን ክፍት ያሆናል እና በጣም 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 አሪፍ ነው። ተጠቀሙ ትላችኋለሁ። ለወንዶችም ይሆናል፣ ለህፃናትም ሊሆን ይችላል። ማድረግ ትችላላችሁ። ያው ከ6 ወር በላይ መሆን አለበት ህፃናቶች ማለት ነው። ከዛ በታች ባይሆኑ እና እንደዚህ በደንብ አድርጌ እንደዚህ በደንብ ማሳጅ ካደረኩት በኋላ ወደ ኋላ ሲይዛለሁ በቃ ምንም አይረብሽም። ጠዋት አድርጋችሁት በዚሁ ብትውሉ ያን ያህል እንትን የሚል አይደለም እና በጣም ቆንጆ ነው። በጣም አሪፍ ነው። እኔ ለውጥ አይቼበታለሁ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዳዲስ ቪዲዮዎች በምለቅ ሰዓት ወደ እናንተ እንደርሳችሁ የደውል ምልክቷን መጫን አትርሱ። እውነት ነው የምላችሁ፣ ሞክሩት። እኔ በሳምንት ለውጥ አይቼበታለሁ። በዚህ መልኩ ፋብዬ ወደ ስራ ይገባለሁ ማለት ነው። እንደዚህ በእውነት ነው የምላችሁ፣ በጣም 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 የወደድኩት ውሃ ቢኖር ይሄን ካሁን አላቋርጠውም ማለት ነው። እና በተለይ ፀጉራችን ለቆዳችን በጣም ቆንጆ ጠቃሚ ቢኖር ይሄ ውሃ ነው። እውነት ለመናገር ጠቀሙት። የዛሬው ቪዲዮ ይሄን ይመስላል። በሌላ እስክንገናኝ ባይ ባይ።